የልጆትን ገንዘብማ ይሄን ያክል ከዘረፉ የቤተ ክርስቲያኗን ገንዘብ የለም። ልጅን ማሳደግ መጀመሪያው ነገር ግዴታ ነው። ከሰል ሸጡ፣ እግሮ ተቃጠለ፣ ምንም ነገር ያሳልፉ፣ ልጅን ወደዚህ ምድር እስካመጡ ድረስ ልጅን ማሳደግ ግዴታ ነው። ለልጅ ውለታ አይደለም የዋሉላት። እሷ ሰርታ የላከችውን ገንዘብ ማስቀመጥ ግን ግዴታዎች ነው። ምንም ነገር ታድርግ ምንም ታድርግ ልጆት ናት። እሷ ያለችው ገንዘቤን ሰረቁ ነው። ገንዘቤን ወስደዋል፣ ገንዘቤን ይመልሱ ነው። ክህነት እያሉት ፍች ካደረጉ እኔ እስከማውቀው ድረስ እንደ ቤተ ክርስቲያኑ አስተምሮት እርሱ በረሃ ነው መውረድ ያለበት፣ ክህነቶት እንዳይፈርስ። በቃ መናኝ ነው የሚሆኑት። ምን ሲሆኑ ነው እስካሁን ድረስ አስተዳዳሪ ቦታ ላይ የተቀመጡት? እዛ ሀገር ያለው ሀገረ ስብከት ምን ሲሆኑ ነው እኚህ ሚስታቸውን የፈቱ ካህን አስተዳዳሪ ሆነው የተቀመጡት? እንዴት አስተዳዳሪ ሆነው ተቀመጡ? ጋዜጠኛው ልጅቷ ከባሏ ውጭ ወልዳለች ሲሉ እርሱስ እንዴት ፈተው አስተዳዳሪ ሆነው ተቀመጡ? ምናልባት አላቅም፣ ለምን እንዳልጠየቅ ካንተ ራሱ እህትየው የሌባ ተባባል። ነጠላሽን ለብሰሻል፣ ባዶ አምልኮ ጋር እየሄደሽ ነበረ። አንቺ አሁን ገነት የምትገቢ አሁን አንቺ ገነት ትገቢያለሽ። እሷ ኃጢአተኛ፣ አንቺ ጻድቅ። አባቴን ከፍ ያለ ቦታ አድርጌ ምናምን እሷ ግዴታው አይደለም። አባትን መርዳት ሞራላዊ ግዴታ ነው እንጂ የህይወት ግዴታ አይደለም። እግሩ ተቃጥሎ ልጅ ማሳደግ እሱ ግዴታው ነው። ሲጀምር ኢትዮጵያ ውስጥ ማሳደግ ሳንችል የምንወልደው ይሄ ለዛው መንግስት እንዳንወልድ ማዕቀብ ሊጥልብን ይገባል። ልጆች እየመጡ እየተሰቃዩ ነው። ልጆችን አሰቃይታችሁ አሳድጋችሁ ከእንደገና ውለታ እንደዋላችሁ የምታስቡ ሰዎች አላችሁ። እኔ ለልጅ ውለታ ይዋልኩላት አይደለም፣ ማሳደጋ ግዴታ ስለሆነ ነው። ምንም አይነት መከራ ውስጥ ገብቼ ልጅ ማሳደግ ግዴታ ነው፣ ውለታ መዋል አይደለም። ልጅ ግን እኔ መዳት ሞራላዊ ግዴታዋ እንጂ ግዴታዋ አይደለም። ልጇን ማሳደግ ነው ግዴታዋ። ማንም ሰው ወደዚህ ምድር ሲመጣ ፈጠሩን ብሎ አይደለም የመጣው። እናት ለሁሉም ሰው እናት አይደለችም። ኢትዮጵያ ውስጥ እናቴ ምናምን ብለው አንዳንድ ሰዎች ሲያለቅሱ ታዩና፣ ግን እናትሽ እንዴት ነበር ስትላ በጣም ነው የምደነግጡት። አንዳንዶች የነከሱበት ተነክሰው የንክሻው ቦታ ምልክቱ አለ። በጣም ነው ያቺ ሴት እናቷን የምትወደው። እናትን መውደድ ግዴታ አይደለም። እናት ክፉ ከሆነች ክፉ ናት። ለምን ክፉ አትሆንም? ድመት እኮ ወልዳ ትበላለች። የእናት ክፉ ሊኖር ይችላል፣ የአባት ክፉ ሊኖር ይችላል። ድሬዳዋ ላይ በቅርብ አንዷ ልጅ ተደፍራ በእንጀራ አባቷ ተገላለች። ተባባሪ እናቷ ነበረች። እና እናት ክፉ አይደለም? የእናት ክፉ የለም? አባት ሆኖ ልጁን የደፈራል፣ ወንድ ልጁን የደፈረ፣ ሴት ልጁን የደፈረ የአባት ክፉ የለውም? ልጅም ሆኖ ክፉ ሊኖር ይችላል። በምግባር እኔን አልመሰለችም። የእርሷ ምግባርማ ካህን ሆኖ ሚስቶትን መፍታት ነው። የእሷ ምግባርማ የልጆትን ገንዘብ መስረቅ ነው። ከዛ ልክ እንደ ጥሩ ሰው ልጄ ከሌሎቹ ልጆች አለያትም፣ ቤቷ የራሷ ንብረት ነው። ሲጀመር የምን የመለየት መብት ማንሰጡት። አንዳንድ ሰዎች እንዲገሏቸው የሚገፋፉ ሰዎች አሉ። የእውነቴን ነው፣ እንዲገሏቸው የሚገፋፉ ሰዎች አሉ። አንዳንድ ጊዜ ልጆች አባቶቻቸውን እናቶቻቸውን ይገላሉ። ሰዎች እንዴት እናቱን ገደለ እንዴት አባቱን ገደለ ብለው ይፈርዳሉ። ለምን ይመስላችኋል? ሴጣናዊ ባህሪ ያለባቸው ሰዎች አሉ። ከዛ ልክ እነሱ ገነት እንደሚገቡ አይነት ነገር ልክ አሁን እህትየው ነጠላ ለብሳ እንደመጣችሁ ማለት ነው። አምልኮ ቦታ ሄደሻል እያለቻት እህቷን። አንድ ክርስቲያን አሁን እንደዚህ ማለት ይጠበቅበታል? እሱ አሁን ማህታው እንትኗን ራሱ እዚህ ውስጥ ደብቃ ነው ማሞቂያሽ ይሆናል አለ። እሱ ራስሽን ልታሞቂበት ነው አላት አባትየው። እርሱ የያዙት መስቀል
ራሶትን ማታለያ፣ መስረቂያ፣ ሌብነትን ማስፋፊያ መንገድ ነው ለእርሱ መስቀሉን። እሱ አሁን የመስቀሉ ቁማርተኛ የሚባል መጽሐፍ ነበረ በሰዓቱ፣ በድሮ ሰዓት ማለት እሱ መጽሐፍ የሚገልጸው እሱ ነው። ጸሐፊውም አሁን ለነገሩ የለም፣ እሱ ራሱ ቁማርተኛ ሆኖ ወጥቷል። እና አንዳንድ ሰዎች እንድገሏቸው የሚገፋፉ ሰዎች አሉ። የምሬን ነው የምላቸው፣ የምሬን በቃ እኔ በምድር ላይ በጣም የሚያናድደኝ ነገር ሰዎች አቅም የላቸውም ብለው ሰዎችን ሲበድሉ ነው። እኔ ባለ ቦታ ነኝ፣ እኔ በዚህ ሰዓት ይሄን ነገር ማድረግ እችላለሁ፣ አንተ ግን ማድረግ አትችልም፣ እኔ ሰዎች አሉን ብለህ ሌላ ሰውን ስትበድል በቃ ያ ተበዳዩ ምን እንደሚያደርግ አሁን ይቺ ልጅ እግዚአብሔር ይስጣል ለዛው ምንም ነገር እናንተን አለማድረጉ፣ ምንም ነገር ስላላደረጋችኋቸው እግዚአብሔርን አመስግኑ። ስላልገደለቻችሁ፣ መጥፎ ነገር ስላላደረገቻባችሁ። ከአረብ ሀገር የመጡ ጠሾች ናቸው። እንኳንም ጠሾንን ደግ አደረግን። በራሳችን አይምሮ እንደፈለግን ጠሽ ብንልስ ጭንቅላቱ የኛ። እርሷ አሁን ይችኛ የራሷን ነገር ስለጠየቆችት ጠሽ ሆነች። ያችኛዋ እግሯን ታጥባ ንስሐ ገብታ ምናምን እርሱ ራሱ 2 ቢጠመቁ ብዙ የሚጮሁ አጋንንቶች አሉበት። ሌባ የሰው ነገር የሚመኝ አጋንንት ያለበት ሰው ነው። ሃይማኖት የለም አረብ ሀገር ይደንቆታል። እዚህ ያሉ ሃይማኖተኞችን ብታዩ ይደንቆታል። በቃ ቤተ ክርስቲያን ውስጥ ኢትዮጵያዊ ከሚረዳ ኢትዮጵያ ያሉ ምዕመን ከሚረዳው በላይ እዚህ ያለው ነው የሚረዳው። እዚህ ያለው ነው 7ቱን አጽዋማት በስርዓት የሚጾመው እዚህ ያለው ነው። ቀን ከሌሊት የእግዚአብሔርን ቃል የሚሰማው እዚህ ያለው ነው። አረብ ሀገር ያለው ነው። ስጋው ደግሞ ሲቀበል አክብሮ የሚቀበለው አረብ ሀገር ያለው ነው። ወደዱም ጠሉም ብሩን ይሰጧታል። ካልሰጡ ግን የሆነ ነገር ታደርጉታለች። ምክንያቱም ልጅቷ በብዙ መንገድ ሄዳለች። እናት ሆናለች፣ አምጣ ወልዳለች። ለልጇ አረብ ሀገርን ያየች ሴት፣ ለልጇ የአረብ እናቶችን ያየች ሴት፣ የአረብ አባቶችን ያየች ሴት ለልጆች ምን ያክል ዋጋ ለልጆች ምን ያክል ቅርስ ማስቀመጥ እንዳለባል እንድናቅ አድርገውናል። ለልጆች ችግር ማውረስ ሳይሆን ልጆች ተምረው ትልቅ ደረጃ ደርሰው እንኳን ዋጋ መክፈል እንዳለብን ከነሱ ተምረናል። የምናደርግላቸው ነገር ውለታ ሳይሆን ልጅ ሆነው እዚህ ምድር ላይ ስላመጣናቸው ግዴታችን እንደሆነ አውቀናል። ለልጄ ነው እያለቻቸው ያለው ለልጄ እርሷ የልጇን ሀቅ በወስደው ለልጆቹ ሲሰጡ ዝም ብላ አታዩትም። ሚስቶት ስለሚስቶት ሴት ልጆትን አይቶ መገመት በጣም ቀላል ነው። አጠገቦት ያለችዋል የ18 ዓመት ልጅ ናት። ምን ያክል አይምሯ እንደበረዘቻት ማሳያ ነው። እኔ እናቴ ስር ሆኜ እህቴና እናቴ ቢጣሉ ለእናቴ ተደርቤ እህቴን ብናገራ በኩልኩም እንጥሌን ነው የምታወርድልኝ እናቴ፣ በእሷ እድሜ ሆኜ ማለት ነው። ለማንኛውም እኚህን ቤተ ክህነቱ ራሱ የቤተ ክርስቲያኒቷን ገንዘብ ኦዲት አሰርቶ መፈተሽ አለበት። የልጆትን ገንዘብ ይበሉ፣ የቤተ ክርስቲያኒቷን ገንዘብማ ቦጥቦጠዋል። ደህና አድርገው የምዕመኑን ገንዘብማ ቦጥቦጠውታል። ተቃጠልን እኮ የልጆትን ገንዘብ